የዶናልድ ትራምፕ ሆርሙዝ ሰርጥን የመዝጋት እርምጃ ማንን ይጎዳል? አሜሪካን ወይስ ኢራንን ወይስ ሚድል ኢስት ሀገራትን ወይስ እኛን ሁላችንንም የሚለውን በዚህ ቪዲዮ እናያለን። እና ወደ አሜሪካ ስንመጣ የሆርሙዝ ሰርጥ በመዘጋቱ በኢራንም ደንድ በአሜሪካን በመዘጋቱ የነዳጅ ዋጋ ኢንተርናሽናሊ መጨመሩ የማይቀር ነው። ነገር ግን አሜሪካ ላይ ምን ያህል ኢፌክት አለው ስንል ኦብቪየስሊ የነዳጅ ዋጋ ይጨምራል አሜሪካም ላይ ደን ደግሞ የሌሎች ፕሮዳክቶች ዋጋ መጨመሩ አይቀርም ግን አሜሪካ ያን ያህል በዚህ እንደ ሌሎች ሀገራት ለትጉዳ ትችላለች። ምክንያቱም ከቬንዙዌላ የወሰደችው ነዳጅ አለ ደን ኦን ቶፕ ኦፍ ዳት ትራንትና ባይ ዘ ዌይ የቬንዙዌላ አዲሱ መንግስት ከአሜሪካ የነዳጅ ካምፓኒ ጋር የቬንዙዌላ ነዳጅ እንግዲህ ለመስጠት ስምምነት አድርጓል። ሶ ያ ያላቸው ራሳቸው የሚያወጡት ነዳጅ አለ። ኢትስ ኦብቪየስ ልክ እንደተቀረው ዓለም የነዳጅ ዋጋ ይጨምራል። እንዲሁም የሌሎች ፕሮዳክቶች ዋጋ መጨመሩ አይቀርም፣ ኑሮ መጨመሩ አይቀርም እንደሌላው የሚወዳደር ባይሆንም ግን ከዛ በላይ ግን ፐብሊክ ባክላሹ ግን ለዶናልድ ትራምፕ አድሚኒስትሬሽን አደገኛ ነው። የህዝብ ተቃውሞ የህዝብ ቅሬታ መምጣቱ የማይቀር ነው አሁንም እየተሰማ ስለሆነ ማለት ነው። ደን ኦን ቶፕ ኦፍ ዳት ደግሞ በራሳቸው ገቨርንመንት ውስጥ የራሳቸው የገቨርንመንት ሰዎች እንዲሁም ደግሞ የራሳቸው ፓርቲ ሪፐብሊካን ፓርቲ ኢንክሪዚንግሊ እየተቃወማቸው ነው ያለው ይህንን ጦርነት ኢሚዲየትሊ እንዲያቆሙ። ምክንያቱም ሚድተርም ኢሌክሽን እየመጣ ነው። ይህ ሚድተርም ኢሌክሽን ላይ እንግዲህ የዶናልድ ትራምፕ ፓርቲ ከፍተኛውን ድምጽ ካላገኘ ሴኔት እና ሃውስ ኦፍ ሪፕሬዘንታቲቭስ ኦር የህዝብ ተወካዮች ምክር ቤት ላይ ዲሞክራቶች የበለጠ ድምጽ የሚያገኙ ከሆነ ያው ሪፐብሊካን እንግዲህ ኦር የዶናልድ ትራምፕ ዲሲዥኖች ከዛ በኋላ ተሰሚነት ላይኖራቸው ይችላል። ሶ ያንን ሪስክ ላለማድረግ ሪፐብሊካኖችም ገና ከወዲሁ ዶናልድ ትራምፕ ላይ ጫና እያደረጉ ነው ያሉት። ሶ ኢኮኖሚክ እንትኑ እንዳለ ሆኖ ኢኮኖሚክ ጫናው እንዳለ ሆኖ የፐብሊክ ባክላሹ እንዲሁም የፖለቲካል ጫናው ደግሞ ዶናልድ ትራምፕ ላይ የበለጠ እንደሚጨምር ይጠበቃል። ሚድተርም ኢሌክሽን በዚህ ሁኔታ ከቀጠለ ኢትስ ጎይንግ ቱ ቢ ካታስትሮፊክ ለዶናልድ ትራምፕ አድሚኒስትሬሽን። ሶ ገና ከወዲሁ እንቅስቃሴዎች የተደረጉ ነው። ደን ደግሞ የዲፕሎማሲ የኢንተርናሽናል ዲፕሎማሲ ጫናዎችም አሜሪካ ላይ መኖሩ የማይቀር ነው። የነዳጁ ነገር ልክ በሌላው እንደሚጠበቀው ሁሉ አሜሪካ ላይ ያን ያህል ጫና ላይኖረው ይችላል። ጫና አለው ግን ያን ያህል የሚጋነን ላይሆን ይችላል። በኢራን በኩል እስከተባለ ኢራን ይህ እርምጃ ዶናልድ ትራምፕ ይህን እርምጃ ከመውሰዱ በፊት በጣም ስትራቴጂክ የሆነ በጣም ብልጥ የሆነ እርምጃ ወስደዋል የተባለው አኮርዲንግ ቱ ሪፖርትስ እንግዲህ ዶናልድ ትራምፕ ሆርሙዝን ከመዝጋታቸው በፊት በተወሰኑ ቀናቶች በፊት ኢራን መርከቦቿ ላይ በሙሉ እንግዲህ የነዳጅ ጫኝ መርከቦች ላይ በሙሉ ወደ 100 ሚሊዮን በርሜል የሚጠጋ ነዳጅ ኦልሬዲ ጭና ከሆርሙዝ ሰርጥ አስወጥታ ኢንተርናሽናል ዋተር ላይ አድርገዋለች ነው እየተባለ ያለው። ሶ ይህ ማለት ኢራን እንግዲህ የዴይሊ የነዳጅ ኤክስፖርቷ 1.5 ሚሊዮን በርሜል ነው የሚባለው። ሶ 100 ሚሊዮን በርሜል ከ100 ሚሊዮን በላይ በርሜል ኦልሬዲ ጭና አስወጥታለች ከሆርሙዝ ሰርጥ አስወጥታ ኢንተርናሽናል ውሃዎች ላይ ነው ያሉት። ሶ ኤኒ ታይም ለፈለገችው ከስተመር እያላከች መሸጥ ትችላለች። ሶ ይህንን ብሎኬድ ኢራን እስከዛሬ ከብሎኬዱ በፊት የነበራትን አሻሻጥ ሁሉ እየሸጠች 1.5 ሚሊዮን በርሜል ራሱ እየሸጠች ማለት ነው ለሚመጡት 2 ወራት ወር ከ2 ወር በላይ ለ100 ቀናት አትሊስት 100 ቀን ባይሞላም 1.5 ታካፍሉት ብቻ ወደ 60 ምናምን ቀን ወር ከሁለት ወር በላይ ሰስቴን ማድረግ ትችላለች በዛው በኖርማል እየሸጠች ማለት ነው። ኖ ችግር ላይ ያለውት ሰው ልቆጥብ ብላ እንኳን አንዳንድ ሚሊዮን በርሜል እንኳን ብትሸጥ ከ1.5 አውርዳው አንዳንድ ሚሊዮን በርሜል እንኳን ብትሸጥ ለ100 ቀናት ይህንን ሰስቴን ማድረግ ትችላለች ኢራን። በሌላ በኩል ደግሞ የሌሎች ኤክስፖርቶቿ ለምሳሌ የሌሎች ፕሮዳክቶች 40% የሚሆነው ኤክስፖርቷ በመሬት ነው ኤክስፖርት የሚደረገው በሆርሙዝ ሳይሆን ከሼር በምታደርጋቸው ቦርደሮች ወደ ኢራቅ ወደ ምናምን ነው ኤክስፖርት የምታደርጋቸው። ሶ ያ ራሱ ሰስቴን ያደርጋታል። ሶ ምንድነው አሁን ያለው ጨዋታ ምንድነው? ማን የበለጠ ሰስቴን ያደርጋል ነው። በኢራንና በአሜሪካ በኩል ያለው ማን የበለጠ ለረጅም ጊዜ ይህንን ሰስቴን አድርጎ ይቆያል የሚለው ነው። ለሁለቱም ኢትስ ፔይንፉል፣ ለሁለቱም ስቃይ ያለው ነው። ለኢራንም ለአሜሪካም ይህንን ማስጠበቅና የፖለቲካል ባክላሹን እንዲሁም ደግሞ ሪስኪንግ የሚድተርም ኢሌክሽኑን ሪስክ ማድረግ የሚያመጣው ጭንቅ እንዳለ ሆኖ ኢራንም ደግሞ በዚህ ኢኮኖሚክ ጫና ውስጥ የምትሆንበት ጭንቅ ሊኖር ይችላል። ነገር ግን ሁለቱም ያንን ፔይን ፊል ማድረግ የሚጀምሩት ግን ከጊዜያት በኋላ ነው። ኢራንም ከ2 ወር በኋላ ነው ፊል ማድረግ የምትጀምረው። አሜሪካ ሚድተርም ኢሌክሽን እየተጠጋባት ሲመጣ ነው ፊል ማድረግ የምትጀምረው። ሶ ማን ቀድሞ ቤንድ ያደርጋል ነው አሁን ጨዋታው። ፕሮብለም ምንድነው? ሌሎቻችን ጋር ነው። ሚድል ኢስት ሀገራቶች አሉ። ለምሳሌ ሚድል ኢስት ሀገራቶች ኤቭሪቲንግ ፌል አድርጎባቸዋል። የሚድል ኢስት ሀገራቶች ኢኮኖሚ ሰፖርት የተደረገው በምንድነው? በፎሬን ኢንቨስትመንት ነው። ደን ነዳጅ በመሸጥና የነዳጅ ምርቶችን በመሸጥ ነው። ፔትሮኬሚካሎች፣ የፕላስቲክ ጥሬ ዕቃዎች ምናምን በመሸጥ ነው። ያ ኮምፕሊትሊ ቆሟል። ጦርነት በመሆኑ ፎሬን ኢንቨስትመንት የሚባል ነገር ቆሟል። በተለይ ኢማራት ፎሬን ኢንቨስትመንት የሚባል ነገር በጣም ነው የወደቀባቸው። ደን የነዳጅ ኤክስፖርት የለም። ደን የፔትሮኬሚካል ኤክስፖርቶች የሉም። ሶ ሚድል ኢስት ሀገራቶች በጣም ጭንቅ ውስጥ ነው ያሉት። አሁን ደግሞ ሚድል ኢስት ሀገራቶች ትራምፕ ምን ብሎ አኪዝ እያደረጉ ነው? ሆርሙዝን በመዝጋት የኛ ነዳጅ እንዳይሸጥ እያደረጉ አሜሪካውያን የራሳቸውን ነዳጅ ለመሸጥና የኛን ከስተመሮች ሃይጃክ ለማድረግ እየሞከሩ ነው የሚል አኪዜሽንም እየመጣባቸው ነው። ሶ የሚድል ኢስት ሀገራት ከባድ ጫና ውስጥ ያሉት እነሱ ናቸው። ኤክስፖርት የሚያደርጓቸው ነገራቶች በሙሉ እየቆሙባቸው ስለሆነና እንዲሁም ደግሞ ሃይጃክ እየተደረገባቸው ስለሆነ ይህንን ተከትሎ የሳውዲ ክራውን ፕሪንስ መሐመድ ቢን ሰልማን ፖሊሲ ለውጥ አድርገው እንግዲህ ትራምፕን እረፍ እያሉት ነው። አሁን ደግሞ እረፍ በቃ ብሎኬዱን አንሳ ብለው ጫና እያደረጉ እንደሆነ የሳውዲ ክራውን ፕሪንስ እየተዘገበ ነው ያለው።
የተቀረው ዓለም ግን እኛ ግን አፍሪካና ኤዥያ ግን ኦልሬዲ ነዳጅን ራሽን ማድረግ የጀመረው ምንድነው አገራቶች ግን ከባድ ችግር ነው የሚመጣብን። ይህ ነገር ሰስቴን ካደረገ ሁለቱ ማን ቀድሞ ቤንድ ያደርጋል በሚል ጉልበታቸው ለመፈታተን ወራት የሚገፉት ከሆነ ኢትስ ጎይንግ ቱ ቢ ካታስትሮፊክ ፎር ኤቭሪባዲ። ለሌሎቻችን ካታስትሮፊክ ነው የሚሆነው፣ ለሚድል ኢስት ሀገራቶችንም ጨምሮ። አትሊስት ሚድል ኢስት ሀገራት ራሳቸውን ሰስቴን ሊያደርጉ ይችላሉ ከኢኮኖሚ ከምን አንጻር። አሁን ግን በዚች ባለፉት ቀናቶች ብቻ ነዳጅ ራሽን ማድረግ የጀመርነው እኛና የአፍሪካ ሀገራቶች እንዲሁም የኤዥያ ሀገራቶች ግን ከባድ ችግር ነው የሚፈጠርብን። የበለጠ የምንጎዳው በዚህ ብሎኬድ አፍሪካ ሀገራቶችና የኤዥያ ሀገራቶች ሲሆኑ በተወሰነ መልኩ የሚጎዱት የሚድል ኢስት ሀገራቶች ናቸው። አሜሪካና ኢራን ግን ኢት ዊል ቴክ ታይም፣ ሁለቱም ለመጎዳዳት ታይም ይፈጅባቸዋል። ዝሆኖች ሲጣሉ የሚጎዳው ማን ነው? ሳሩ ነው ማለት ነው። ለማንኛውም ጉድ ኒውስ ግን በሚመጡት 2 ቀናቶች ውስጥ ድርድር ውስጥ ልንደርስና እንዲሁም ደግሞ ጦርነቱን ፎር ጉድ ልናቆም የምንችልበት ፕሮባቢሊቲ አለ ብለው ዶናልድ ትራምፕ ትላንትና ጠቁመዋል። ዊ ሆፕ ዛት ሀፕን ያደርጋል ብለን ተስፋ እናደርጋለን ማለት ነው።